ጴንጤነት አድኖ አያውቅም። ምን አባትክ ነው በቅርብ ማብደው? ጴንጤነት አያድንም። ዘልዛላ ኢትዮጵያን ያዋረድካት አንተ ነህ። ክርስትናው ቁማር መበያ ነው። መረን የለቀቃችሁ። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክ ድናል። በየትኛው መጽሐፍ ቅዱስ ነው ጸጉር ቀጥለሽና ጥፍር ቀጥለሽ ውጭ የሚል? አንተ ወራዳ 3-4 ሚስቶች አይደል እንዴ ስታግተለትሉ የምትውሉት ወሬኛ። ጴንጤዎቹን ጠቅላላ አጭር ቀሚስ አድርጋቸዋል እንዴ ቤተክርስቲያን ወዝወዝ የምትሉ? አይንሽን ጨፍነሽ አፈንድለሽ አናውቅሽም እንዴ? ባዶ ናችሁ። ባዶ። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ። በዓለም ላይ ተደርጓ ነጮች እኮ ይሄን ያደረጉት ቁሞ ቀር ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስት ሃውስ ሲሸጉር ማደር ነው የሚፈልገው። ልትመለሚ ነው እዚያ ቦይፍሬንድሽን የምትሄጂው እንጂ ኢየሱስን ብለሽ አይደል? ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታውቀዋለው እኔ በቆሻሽነት በኢየሱስ መከለያ ወዳችሁ። አንዳንዱም የሰንበት ተማሪ በኦርቶዶክስ ወንድ ለመመልመል ነው የምትሄጂው። ወንዱም ሴቷ ያችን ቆንጆዋን መቼም ድንግልና ስለተባለ ጡቷ ልትዳበስ ነው የምትሄዱ። ኢየሱስን ብላ አይደለም የምትሄዱ። አንተ ሌባ ጥርቅሙ አረከሳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው? በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብኳት የጌታ እራት ምናምን እያልክ ትቀልዳለህ። ይታበ ከእናንተ ይባሳለ እንዴ? በየክለቡ ተደብቆ የሚጠጣ እካክ እንደናንተ አለ እንዴ? ለማዋረድና የምዕራባውያን ተልኮ የዘበጠሩ ኢትዮጵያ ውስጥ ይህን ሱፍን ወጥረ ቂጥሽን በታመታ እያረግሽ ምናምን ወራዳ ሴት ሲያተራመስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ ተጨባበጡ፣ እግዚአብሔር ሰላም ተባባሉ ሲባል እኮ ጥሩ ጡትና ጥሩ መቀመጫ ያላትን ቀድመተሽ ቀዳድመ ነው ጴንጤ አብረ ቁጭ የምትለው እኮ አውቃለሁ። እኔ እኮ ገብቼ አውቃለሁ። ተሯሩጦ በቃ ያውቃል። ቆንጆ ዋጋ ነው ቶሎ ብሎ ሲገባ ቁጭ የሚል በኋላ ተቃቀፍ ይባላል። ተሳሳም ሲባል ያው እጅ ተጨባበጥ ሲባል ለስለስ ያለ እጅ ነው፣ ጠቅጠቅ ይደራረጋል፣ ይዞ ይሄዳል። በቃ ይሄ እኮ አንተን አሁን ማርያም አታናግድም ምናምን የምትለው ሜሪ ክርስማስ ተብላለች አሁን በዚህ በዓለም ላይ